ዲጂታል ኦዶሜትር ኪሎሜትር የመኪናን የጉዞ ርቀት የሚለካው እንደ ድሮዎቹ መኪናዎች በጊር እና በኬብል ሳይሆን ሙሉ በሙሉ በሴንሰሮች እና በኮምፒውተር እገዛ ነው። አሰራሩም አንድ የፍጥነት ምልክት መፍጠር በመኪናው የማርሽ ሳጥን ወይም በጎማው አካባቢ ላይ የፍጥነት ሴንሰር ተገጥሞ ይገኛል። ሴንሰሩ አጠገብ ጥርስ ያለው የብረት ጊር አለ። መኪናው ሲንቀሳቀስ ያ ጥርስ ያለው ጊር አብሮ ይሽከረከራል። የጊሩ ጥርሶች በሴንሰሩ አጠገብ በፓሱ ቁጥር ሴንሰሩ መግነጢሳዊ መስኩን በመጠቀም የኤሌክትሪክ ምልክት ፒያውስ ይፈጥራል። አንድ መረጃውን ለኮምፒውተር መላክ ሴንዲንግ ፒያውስስ እያንዳንዱ የጊር ጥርስ በሴንሰሩ በኩል ሲያልፍ የሚፈጠረው የኤሌክትሪክ ምልክት ፒያውስ በቀጥታ ወደ መኪናው ዋና ኮምፒውተር ይላካል። መኪናው በፍጥነት ሲሄድ ምልክቶቹ በፍጥነት ይላካሉ። መኪናው በቀስታ ሲሄድ ደግሞ ምልክቶቹ በረጅም ሰከንድ ልዩነት ይላካሉ። ኮምፒውተሩ ስሌቱን ካጠናቀቀ በኋላ ሁለት ነገሮችን ያደርጋል። በዳሽቦርዱ ላይ ያሳያል። አዲሱን የኪሎሜትር ቁጥር በዳሽቦርዱ ላይ ባለው የዲጂታል ስክሪን ውስጥ ላይ እንዲታይ ያደርጋል። በሚሞሪ ውስጥ ያስቀምጣል። መረጃውን የፕሮም በሚባል ልዩ የሚሞሪ ቺፕ ላይ በቋሚነት ያስቀምጠዋል። ይህ የሚሞሪ አይነት የመኪናው ባትሪ ቢነቀል ወይም ቢያልቅ እንኳ የኪሎሜትር መረጃው እንዳይጠፋ የመጠበቅ አቅም አለው።